ሐጂ ዑመር የልጅነት ዘመን የእውቀት አሳሽ በቀላቢ አሊያም ዞሮ መንደርተኛን በመጠየቅ ነበር ስንቅን የሚቀበሉት። ሐጂ ዑመር ለቀላቢያቸው ከብት በማገድ እንጨት በመፍለጥ የጉልበት አገልግሎት እየሰጡ ባላቸው ቀሪ ሰዓት ዕውቀት ይሰበስቡ ጀመር። ይህ አስደናቂና ለብዙዎች ትምህርት የሚሆነው የልጅነት ታሪካቸው ቢዘረዘር መሽቶ ይነጋል እንጂ በቀላሉ አያልቅም። በጽናት ያውም ቤተሰብ የሞራልም ሆነ የስንቅ ድጋፍ ሳያደርግላቸው ከቶም እሳቸውን ከዕውቀት ገበታ ለማስተጓጉል በትዳርና በግብርና እንዲታሰሩ ቢደረግም ከዓላማቸው ግን ውልፍት ሊሉ አልቻሉም። ያጋጠሟቸውን ፈተና በሙሉ በጽናትና በብልሃት በመወጣት ካሰቡበት ለመድረስ ችለዋል። ሐጂ ዑመር ከ50 ዓመት በፊት አዲስ አበባ የመጡት ኡስታዛቸውን ወይም መምህራቸውን በመፈለግ ነበር። ደሴ ወይዘሮ ስህን ትምህርት ቤት መምህር የነበሩት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ሐጂ መሐመድ ሳይን ሐቢብ ጀምረውት የነበረውን ትምህርት ለመቀጠል እንጂ አዲስ አበባ ለመኖር አልነበረም። እሳቸው መምህራቸውን የፈለጉትን ያህል ደሴ ውስጥ ያስተምሯቸው የነበሩ የእሳቸው ተማሪዎች እሳቸውን ፍለጋ ተከትሏቸው መጥተዋል። ሆኖም ለዓመታት የሰበሰቡት ዕውቀት ለሌሎች ለማስተማር ከበቂ በላይ መሆኑን የተረዱት ሐጂ ሳይ በአንዋር መስጊድ እንዲያስተምሩ አመቻቹላቸው። እሳቸውም ግማሽ ቀኑን የራሳቸውን ዕውቀት ሲሰበስቡ፣ ቀሪውን የቀን እኩሌታ ደግሞ ምሽት ላይ በማስተማር ማሳለፍ ጀመሩ። ሙፍቲ ሐጂ ዑመር እንድሪስ ከማስተማር ባሻገር ከ50 በላይ የሃይማኖት መጻሕፍትን ጽፈዋል።